ዛሬ ይዣችሁ የሚሄደው ሜትሮ ሪል ስቴት ነው። ሜትሮ ሪል ስቴት ቡልቡላ ሪፌንቲ አደባባይ ፊት ለፊት የሚገኘው ጋር ነው ይዣችሁ የሚሄደው። ከዚህ በፊት እንዳያችሁት ህንጻው ምናምን አሳይቻችሁ ነበረ። አሁን ውስጡ ያለው ምን አይነት ይመስላል፣ ቱ ቤድሩሙ፣ ስሪ ቤድሩሙ ምን አይነት ይመስላል የሚለውን ላሳያችሁ ነው። ቱ ቤድሩሙ እንደምታዩት እንደዚህ የቤቱ አቀማመጥ በእንደዚህ አይነት መልክ ነው የሚቀመጠው። ሳሎኑ ስፋቱን እያያችሁት ነው። 105 ካሬ ነው ብያችኋለሁ። ሳሎኑ በጣም ሰፋ ያለ የሚመች አቀማመጥ ያለው ነው የሳሎን አቀማመጥ። ወደዛ ጋር የምታያቸው ደግሞ የልጆች መኝታ ክፍል አለ፣ ማስተር ቤድሩም አለ፣ ኪችን አለ፣ የጋራ ባዝሩም አለው። እንዳልኳችሁ ሜትሮ ሪል ስቴት ትልቅ ካምፓኒ ነው። በውስጡ እዚህ ሪፌንቲ አካባቢ ላይ ኮምፓውንድ ስለሆነ በብዛት ይሄ ታውን ሃውሶችን ቪላ ቤቶችን ምናምን ገንብተን አስረክበናል። አሁን ደግሞ እንደነዚህ ያሉ G+4ዎችን በፍሎር አንድ ቤቶችን ገንብተን ከዚህ በፊት አስረክበናል። አሁን ደግሞ በአዲስ ሌላ ቦታ እዛው ግቢ ውስጥ እየሰራን እንገኛለን። ታዲያ ይሄን የሚፈልጉ ከሆነ ባዮ ላይ በማስቀምጠው ስልክ ብቻ ደውላችሁ ሳይት ቪዚት ማድረግ ትችላላችሁ። ቤቱን መግዛት ትችላላችሁ። ፕራይሱ የዚህ ፕራይስ 105 ካሬ ነው ብያችኋለሁ። 13,200,000 ብር ነው። እንዳያመልጣችሁ። ለምትፈልጉ ካላችሁ ባዮ ላይ በማስቀምጠው ስልክ ብቻ ደውሉልኝ። መግዲ ነኝ፣ የሪል ስቴት ሻጭና አማካሪ።